ሰላም እንዴት ናችሁ? ውድ የዚህ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብንና ሌሎችንም የትምህርት አይነቶች እያስተማር እንገኛለን። ስለሆነም በግላችሁ በየትኛውም ሀገር ሆናችሁ በኦንላይን መማር የምትፈልጉ በሙሉ ፕላስ 251ን በማስቀደም 991 00 94 76 በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎችም የሶሻል ሚዲያ አማራጮች በመደወል መመዝገብና መማር ይችላሉ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት ከሀ እስከ ቀ ያሉትን የአማርኛ ፊደላትን ቆጠራ ይሆናል ማለት ነው። ማስታወሻ ደብተራችሁንና እስክሪብቷችሁን በመያዝ በደንብ በጽሞና ተከታተሉ። ቀጥታ ወደ ትምህርታችን እንሄዳለን። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ መ ሙ ሚ ማ ሜ ም ሞ ሞ ሰ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ አሁን ደግሞ ወደዚህ ከሀ በመጀመር ወደ ቀ አግድም እናነባለን ማለት ነው። ሀ ለ መ ሰ ረ ሰ ሸ ቀ ሁ ሉ ሙ ሱ ሩ ሱ ሹ ቁ ሂ ሊ ሚ ሲ ሪ ሲ ሺ ቂ ሃ ላ ማ ሳ ራ ሳ ሻ ቃ ሄ ሌ ሜ ሴ ሬ ሴ ሼ ቄ ህ ል ም ስ ር ስ ሽ ቅ ሆ ሎ ሆ ሎ ሞ ሶ ሮ ሶ ሾ ቆ